አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ ደህና ነኝ። ዛሬ አንዳንድ የሚያስቁም የሚያሳዝኑም ደስ የሚሉም ነገሮች ይዤላችሁ መጥቻለሁ። የሚዲዮ ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በአንድ ቀን ውስጥ ይሄ ሁላ ሰው ሰልመዋል ማለት ነው። በረመዳን ውስጥ እንደምታያቸው በጣም ደስ ይላሉ። ማሻአላህ ተባረከላ አላሁ አክበር እያላችሁ በኮሜንት ላይ ደስታችሁን አሳውቁን። በጣም ደስ ይላል። ደግሞ ዘመድ ይሁን የተነገረ ነገር አሰማችሁ። የክርስቲያኖቹም ጾም ነው፣ የእስላሞቹም ጾም ነው። ግን እስቲ ክርስቲያኖች እስላም ይሸጥ እና ማለት ነው የሁሉ ሰው በአንድ ቀን ውስጥ ሰልሟል ማለት ነው። በጣም ደስ ይላል። ያው የመጨረሻው ቀን እየቀረበ ስለሆነ ሁሉም ሰው ትክክለኛ ነገር ነው የሚፈልገው እና እውነተኛ ነገር ነው የሚፈልገው። ስለዚህ አሁንም አረፈደም። ሙስሊም መሆን የምትፈልጉ አሁንም አረፈደም። መንገዱ ክፍት ነው ማለት ነው። ማወቅና መማር ትችላላችሁ። እዚህ ጋር ዘመድ ይሁን የፈጢራ እንትን ተደረገ። በደቡብ ክልል ተደረገ። የኢትዮጵያ ዜና አገልግሎት እንትን እንደዚህ ያደረገ። ኢቢሲ ለሰራተኞቹ የአፍጢር ፕሮግራም አዘጋጀ። የአዋሽ ባንክ ለአፍጢር እንትን አደረገ። የኢትዮጵያ ንግድ ባንክ እንትን አደረገ። አየር መንገዱ የኢፍጣር ፕሮግራም አዘጋጀ። የኢንትና ክልል የኢፍጣር አዘጋጀ። አንተም መጣ ማለት ነው። ፕሮግራም ማዘጋጀት የሚባል የለም። ዜናውን በሙሉ እስላም እንዲሸጣ ቤታችን ክፍት ነው። መስጊዳችን በየቦታዎች ክፍት ናቸው። ሂደህ ማስፈጠር ወይም ማፍጠር ድባቡንም ማየት የስምና አምልኮ ማለት ነው። እንዴት ስነ ምግባር እንዳለው እንዴት በቃል አይደለ እውነተኛ ሃይማኖት ስለሆነ ማንም ሰው ይንከባከባል። ስለዚህ ለክርስቲያኖችም እኮ እናንተ ከስጋ ከጾም ምንድን ነው ከስጋ ነገሮች ክልክል ናችሁ። በምን ያስፈጥራችሁ? እሺ እና በግድ እያረደ እየገዛ እየሰጠ ነው እየዞረ ማለት ነው። እዚህ ጋር ደግሞ ውድ ቤተሰቦቼ በሩ መውጫቸው መግቢያው ማለት ነው መውጫው ጠፍቷቸው እየተደናበሩ ነው የሚታዩት። እኔ በጣም ነው የሳኩት ማለት ነው። በጣም ይገርማል፣ በጣም ያስቃል ማለት ነው። እና ቆይ ሰው ሲወጣ ያዩና ማለት ነው እንደዚህ እንደ ብሎ ይሄዳል፣ ቶሎ ብለው ይሄዳሉ፣ ግን መውጣት አልቻሉም። እንደዛ አይነት ነገር ያገርማቸዋል። ወይኔ ጉዴ! ወጡ፣ በመጨረሻ ወጣች፣ አንደኛዋ ወጣች። ዋው! ቀስ እያልሽ እንዳታንቂያት፣ ቀስ እያልሽ ውጭ። እሺ ረፉ ወጣች። በስንት መከራ ተመልሳ የያዘችው እንዴት ነው? ቆይማ ትመልሽበት ነው እንዴ? ኧረ ተይ፣ ኧረ ትመለሽ። እሰይ ተመልሳ ገባችበት። አሁንም እንደ ብልት ውጭ ነው እና ዘመድ ይሁን ማለት ነው። አትቃጠል አያሳርርም ማለት ነው። እና እንደዚህ እንደ በር መግቢያ እንዳትዛዛር። ስለዚህ በቃ ደስ የሚል ድባብ ነው በረመዳን ውስጥ ያለው ነገር ማለት ነው። አላለ ክርስቲያኖች ለራሱ ሙስሊሞች ጋር ሄደው የሚያስፈጥሩበት የሚያፈጥሩበት ጊዜ ነው ማለት ነው። ምክንያቱም እኛ የምናቀርበው ከጾምም እንትን ያለም ይኖራል። ጾምም ውስጥ ሆናችሁ እናንተም ንጹህ ነገር ነው የሚቀርበው። ሳምቡሳ፣ ሾርባ ምናምን ስለሆነ አብረህ ማፍጠር ትችላለህ እና ማለት ነው። እዚያ ምንም የሚያቃጥል ነገር የለውም። ብዙዎቹ ተንቀጥቅጠዋል፣ ተቃጥለዋል ማለት ነው። ይሄ ደግሞ አዲስ አይደለም፣ በየአመቱ የሚደረግ ነገር ነው እና ማለት ነው። በጣም ደስ ይላል። ያስፈጥሯቸው ማለት ነው። ምክንያቱም አጅርና ሰው እንትን ያገኛሉ ማለት ነው። እንደውም በተለይ የተራቡትን እና መንገድ ዳር ጎዳና ተዳዳሪዎችን ቢያበሉና ቢያስፈጥሩ በጣም ደስ ይላል። እዚህ ጋር ደግሞ እንትና ናቸው ብር ተበድራ አገኘው እየተባባሉ ማለት ነው። እንቅፋት መታውና ወደቀ ልጁ። ከዛ አምቡላንስ ጥሪ እያላት
በጣም የሳኩት የኢትዮጵያ ሕዝብ ማለት ነው። እንደዚህ ነው። ብድር ተበድራችሁ የሆነ ነገር ሲሆን እሰይ ተላቀቅኩ ትላላችኋል። ላይክ ዛት እችም እንደዚህ ማለት ነው። የሁላችሁ አምፑላንስ ጥሪ ስትባል እያለች እንዲሞትላ ማለት ነው። ብድሩን ያለ መክፈል ልጁ አረፈ ማለት ነው። እና ማለት ነው ይሄው እያስመሰለች ማለት ነው። እኔን እየጠራው እኮ ነው እያለች ወይኔ ብድርን ሳልከፍልህ ወይኔ እያለች ይኸው ግዳራቷን እየነሰች ችች መስላቸው ልጁ ወንድ ማለት ነው። ፈልጋችሁ ነው በጣም ነው ሊበላ ማለት ነው። እና ሊበላ ወንድ ነው እና በጣም ተሰጥቶ የቪዲዮ ተወዳጅ